በነገራችን ላይ በዩናይትድ አረብ ኤሚሬትስ ከሰባቱ ኤሚሬቶች አንዷ በሆነችው በዱባይ ብቻ ከ30 ያላነሱ ፍሪ ዞኖች አሉ። ከነዚህም መሃል ሜዳን ፍሪ ዞንን ጨምሮ እነ ዲአይኤፍሲ፣ ዲኤምሲሲ፣ ጃፍዛ እና ኢፍዛ ይገኙበታል። ታዲያ ከነዚህም ውስጥ ሜዳን ፍሪ ዞንን ተመራጭ የሚያደርጓቸውን ወሳኝ ነጥቦች ልንገራችሁ። አንደኛ፣ የዓለም ፈርጥ በሆነችው በዱባይ ከዳውንታውን ዱባይ በጣም አጭር ርቀት ላይ በመገኘቱ። ሁለተኛ፣ ኢንዱስትሪ ስፔሲፊክ ሳይሆን ጀነራል ፐርፐዝ ፍሪ ዞን በመሆኑ። ሶስተኛው፣ ለኢንተርናሽናል ኢንተርፕረነርስ እና ስሞል ኤንድ ሚዲየም ኢንተርፕራይዝስ ምቹ ሆኖ መቋቋሙ። በመጨረሻም ለካምፓኒ ሴታፕ ኮስት ኤፌክቲቭ ሆኖ መገኘቱ። ታዲያ እርሶስ ምን እቅድ አለዎት? በዱባይ መጥተው ካምፓኒ ከፍተው ኢንቨስት አድርገው መሰማራት ይፈልጋሉ? ከታች በምናስቀምጥላችሁ አድራሻ ኮሙኒኬት ያድርጉ።